የአንድ እንትን ባለቤት የሀብት ባለቤት እንደው እንደምሳሌ ልስጣችሁና ከኔ ዘንድ እንዲህ ያለ ተዘጋጅቶልሃል ቼክና ውሰድ ካለ ምንድን ነው አንተ ሌላ ሰው ቢልህ እርግጠኛ ነኝ አይደለም ከሰውየው ዘንድ ብለህ ልትጠራጠር ትችላለህ። ራሱ ባለቤቱ ካለህ ምን ትላለህ? የቀጣዩ ዓለም ባለቤት ማሊክ የውሚዲን የፍርዱ ቀን ባለቤት የሆነው አላህ ሱብሓነሁ ወተዓላ ራሱ ነው። በቁርአን ላይ በርካታ ቦታ ላይ በእኔ አምነው መልካም ለሰሩ ገነትን ላስገባችሁ ቃል ገብቻለሁ እያለ የሚናገረው ወበሽሪ ለዚነ አመኑ ወዐሚሉ ሷሊሓቲ አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያ በእኔ አምነው መልካምን ለሰሩ ሰዎች አሁን ገና ምድር ላይ ያሉ የገነት እንደሆነ አብስራቸው እያለ ይናገራል። ለእነርሱ ገነት እንዳለችላቸው ንገራቸው ከወዲሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነ አልኸጣብ ናዲ ፊናስ ወቁል ኢነል ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ያንተ ዑመር ብን አልኸጣብ ሆይ ሂድና በሰዎች መካከል ይሄን በገሃድ ተናገር አሉት። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም ብለህ ንገራቸዋል። ይሄ ነው። እሺ ስምሽ ማን ነበር እህታችን? አበባ። እሺ መቀየር ካልፈለግሽ ችግር የለውም። መቀየር ከፈለግሽ ግን ፍላወር እንለዋለን። እሺ ወይስ ሌላ ስም? ቀይር፣ ችግር የለውም። እሺ ደስ የሚልሽ ሙስሊም ስም አንቺ የምትወጂው አለ ወይስ እኛ እናውጣልሽ? አንቺ የምትፈልጊው ስም አለ? አያንቱ ማሻአላ ኡስታዝ አያንቱ ትፈልጋለች። አያንቱ የሚባል ስም በቃ ደስ ያላትን ትምረጥ፣ ችግር የለውም። እሺ በቃ ስለ ሶላት አሰጋገድ ስለ ወዶ አደራረግ አስተምሯትና ሶላት መስገድን ትጀምር። እስላማዊ ትምህርቶች እንድትማር በአካባቢዋ መስጂዶች ካሉ ወይንም ሙስሊም ጓደኞች ካሏት ከእነርሱ ጋር በመነጋገር የምትማርበት መንገድ አመቻቹላት። እሺ መርሐባ። እሺ ጀዛኩሙላህ ኸይረን። እሺ ቀጥሉ። ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ አላህ ያርጊ። አሚን። አንድ እህታችን አንድ ጥያቄ አላት፣ እኔ ደግሞ ሁለት አለኝ። የእሷ ጥያቄ ቅርብ ጊዜ ነው እስልምና የተቀበለች። ቤተሰቦቿ ሙስሊም አይደሉም ሁሉም ማለት ነው። የእህቷ ልጅ ኒካህ ሊያስራት ይችላል? እሺ ሸሪዓ ፍርድ ቤት አለ በአካባቢያቸው? ትንሽ ይርቅባታል። እዛ ሄደው ማሰር፣ ሸሪዓ ፍርድ ቤት ይሄዱና ማሰር። ነቢያችን ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል። ከቤተሰቧን ከሚያስርላት ወኪል የሌላት የሸሪዓ ፍርድ ቤት ቃዲ ባለስልጣን እርሱ ወኪል ወልይ ይሆንላታል ብለው ተናግረዋል። እሺ ሁለተኛ ጥያቄ ደግሞ አንድ ሴት ተፈታ ተነስታ ማለት ነው ከጊዜ በኋላ ካላገበች እንጂ አትመለስም የሚባለው ብዙ ሰዎች አውቆ እንትን አግብቶ ተነስቶ እንዲፋቱ ተነጋግሮ ተነስቶ ለመጀመሪያው ይመለሳሉ። ይሄ እንዴት ይታያል በእስልምና? ሶስት ጊዜ ተፈታ ጨርሳ ነው? አዎ ጨርሳ ተነስታ መልሶ ሊታረቁ ይፈልጋሉ። እንግዲህ አዳምጪ፣ አንድ ጊዜ ነው የፈታት ወይስ ሁለት ጊዜ ወይስ ሶስት ጊዜ? እርግጠኛ ሆኝ። ሶስት ጊዜ። በተለያየ ቀን ፈቷት ነው ወይስ በአንድ ቀን ሶስት ጊዜ ፈትቻለሁ አላት? በተለያየ ጊዜ። እሺ ከዚያ በኋላ ወደ ከዚህ ከመጀመሪያ ባሏ ጋር ለመመላለስ ብላ አውቃ ሄዳ ሌላ ሰው አግብታ ለመመላለስ ይቻላል ወይ ነው ጥያቄው? አዎ አይቻልም። ዝዋጁል ሙሐለል ይባላል። አይቻልም፣ አይፈቀድም። በስነ ስርዓት አግብታ ሳትስማማ ቀርታ ብትፋታ ከሰውየው ጋር ከመጀመሪያ ባሏ ጋር እንደ አዲስ መጋባት ይቻላል። ነገር ግን ከመጀመሪያ ባሏ ጋር አውቃ ለመመላለስ ብላ የሆነን ሰው ሄዳ ኒካህ ሰረኝና ፍታኝ ማለት አይቻልም። ላ የጁዝ አኒካህ ቢንየት ጠላቅ ሐራም። ለመፋታት ንያ አድርጋችሁ በውስጣችሁ ኒካህ ማሰር ኃጢአት ነው፣ አይቻልም። ቦታችኋል አይደል? አይፈቀድም። ነገር ግን በስነ ስርዓት አገባችና እየኖረች እያለች አልተስማማችም ከዚህ ከሰው ጋር ተፋታች፣ መመለስን ሳታስብ ማለት ነው። ከዚያ ከሰው ጋር ከሁለተኛ ጋር ከተፋታች ያ የመጀመሪያ ግብቷት የነበረው ሰው ጋር
እንደማይታወቁ ሆነዋል ከ3 ኒካህ በኋላ ሌላ ሰው ካገባች በኋላ። ከዚያ በኋላ የፈለገችውን ሰው የማግባት መብት ስላላት ከመጀመሪያ ሰው ጋር እንደ አዲስ መጋባት ኒካህ ማሰር ይችላሉ። እሺ ሶስተኛ ጥያቄ ደግሞ በቀለበት ዙሪያ ማለት ነው። ቀለበት እና ኒካን ተመሳሳይ አድርጎ የሚያዩት ሰዎች አሉ። ይሄስ እንዴት ነው? አንድ ሴት ቀለበት ካሰረች ስህተት ነው። ቀለበት ስላደረጉ ብቻ እንደ ኒካህ አድርጎ መቁጠር እሱን አይቻልም። ኒካህ የራሱ የሆኑ መስፈርቶች አሉት። እነዚያ መስፈርቶች ካልተሟሉ ኒካህ ሊባል አይችልም። ዝም ብሎ ቀለበት ስላደረገ ብቻ ኒካህ ነው ማለት አይደለም። እሺ السلام عليكم. حبيبي انا ما يخصني فيج طز